ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ይሄ ስኩል ኦፍ ዩኒቨርሲቲ ስቱደንት የቲዩቶሪያል ቻናል ነው። ዛሬ የማሳያችሁ ኢትዮማትሪክ ከ9ኛ እስከ 12ኛ ክፍል ያለውን ጥያቄ ጠቅለል አድርጎ የኢንትራንስ ጥያቄ የያዘውን አፕሊኬሽን እንዴት መክፈት እንችላለን፣ እንዴትስ ከፍተን መጠቀም እንችላለን የሚለውን በቅደም ተከተል እንመለከታለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ትቆዩ ዘንድ ግብዣዬ ነው። ይህ ፕሮግራም ከተመቻችሁ ላይክ በማድረግ ሼር በማድረግ ተባበሩኝ። ኮሜንት ላይም ምን እንዲሰራላችሁ እንደምትፈልጉ ጻፉልኝ። ይሄ ስኩል ኦፍ ዩኒቨርሲቲ ስቱደንት ነው። ለላቀ እውቀት ስኩል ኦፍ ዩኒቨርሲቲ ስቱደንት የቲዩቶሪያል ቻናልን ምርጫ ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም በየጊዜው የዩኒቨርሲቲ ፍሬሽማን ኮርሶችንም እንለቃለን ማለት ነው። ወደ ፕሮግራሙ እንግባ። አስቀድመን ኢትዮማትሪክን ከፕሌይ ስቶር እናወርዳለን ወይም ከናይን አፕ ሄደን እናወርዳለን። እኔ ጋር አስቀድሜ አውርጄዋለሁና ወደ አፕሊኬሽኑ እንደዚህ እንገባለን። ይሄው እዚህ ጋር ቋንቋ ይጠይቀናል። ቋንቋ የምንፈልገውን ቋንቋ እንመርጣለን። ለምሳሌ ይሄን መርጫለሁ። የምኖርበትን አድራሻ ይጠይቀኛል። እዚህ ጋር እንደዚህ ሞልታችሁ ኮንቲኒው ትላላችሁ። ስቴፕ ባይ ስቴፕ በደንብ ተከታተሉኝ። ብዙ ልጆች እየጠየቁኝ ነበርና ይሄው አንደርስታንድ ብለን እናልፋለን። ይሄንን የኢትዮማትሪክን ከ120,000 ተማሪዎች በላይ ዩኒቨርሲቲ ተማሪዎች በላይ ይጠቀሙታል ማለት ነው። ሳይን አፕ ታረጋላችሁ ወይም ሳይን ኢን ታረጋላችሁ ይላል። እኛ አሁን እንደ አዲስ እኔ እየከፈትኩ አሳያችኋለሁና እዚህ ጋር ሳይን ኢን የምትለውን ተመልከቱ። እሷን በመንካት እንገባለን ማለት ነው። ይሄው እንደምታዩት እዚህ ጋር ኔም አለ። እንደምታዩት እዚህ ኔም አለ። እዚህ ጋር ፎን ነምበር አለ። ፓስወርድ አስገቡ ብሎ ይናገራልና እንዴት እንደሆነ አሳያችኋለሁ። እዚህ ጋር የራሴን ስም አስገባለሁ። እዚህ ጋር ደግሞ ስልክ ቁጥራችንን እናስገባለን። እሺ እዚህ ጋር ስልክ ቁጥራችንን ካስገባን በኋላ እዚህ ጋር ደግሞ ፓስወርድ ይጠይቀናል። ፓስወርድ እናስገባለን። እንደምታዩት ውድ የዩቲዩብ ቻናል ቤተሰቦች ሁሉን ነገር ሞልቻለሁ። ሳይን አፕ እንለዋለን። ቬሪፋይንግ እያለ ሰርች ያደርግልናል። እንደምታዩት አሁን ከፍቶልኛል። ቤዚክ ኢንፎርሜሽኖችን እንሞላለን ስቴፕ ባይ ስቴፕ። የስንተኛ ክፍል ተማሪ እንደሆነ ይጠይቀናል። 12 ላለው ሶሻል ብዬዋለሁ። ናቹራልም እዚህ ጋር አለ እንደምታዩት። እናም እዚህ ጋር በመምጣት እዚህ ጋር ስኩል የሚልበት ቦታ ላይ ምንማርበትን ቦታ እንጽፋለን። እኔ ራሴ እንደዚህ ጽፋለሁ እና ሶሻል ሳይንስ ስለነበር ኮምፕሊት እንላለን። ሰክሰስፉል እያለኝ ነው። እንደምትመለከቱት በቀላሉ መግባት ችያለሁና ብዙዎች ተማሪዎች ከዚህ በፊት ዩቲዩብ ላይ በሰራሁት ቪዲዮ እንዴት ከፍተን መግባት እንችላለን አፕሊኬሽኑን ቢብሎናል እያሉም ነበረ። ውድ ተማሪዎች እንዴት እንደምታደርጉ ልንገራችሁ። በአንድ ስልክ ወይም በአንድ ሲም ካርድ ሞክራችሁ እምቢ ካላችሁ ሲም ካርድ ወይ ቀይራችሁ መግባት ይጠበቅባችኋል ማለት ነው። በኔትወርክ መዛባት ሊሆን ይችላል፣ ብቻ በጥቃቅን ነገሮች ሊያስቸግሩ ይችላሉና በዛ መሃል ሲም ካርድ ቀይራችሁ ወይም አፕሊኬሽኑን ከእንደገና አፕዴት በማድረግ መሞከር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ሲቪክስ አለ። እዚህ ጋር አለ። እዚህ ጋር ጂኦግራፊ፣ ሂስትሪ አለ፣ እንግሊዝኛ አለ፣ ማትስ አለ፣ ኢኮኖሚክስ አለ። እዚህ ጋር እነዚህ ግን ለጊዜው የተቆለፉ ናቸው።
በነገራችን ላይ የብዙ አመታትን ኢንትራንስ ኤግዛም ነው የያዙት። እነዚህን እንዴት ማስከፈት እንችላለን፣ ገንዘብ እንዴት ከፍለን እነዚህን ማስከፈት እንችላለን የሚለውን ነገር እንመለከታለን። በነገራችን ላይ እስከ 70 ብር ነው የሚያስከፍለን። እዚህ ጋር እንደምታዩት እዚህ ጋር አንሎክ ኦል ሳብጀክትስ 70 ብር ይላልና እንዴት 70 ብር ከፍለን አፕሊኬሽኖችን ማስከፈት እንደምንችል እናያለን። ከዛ ባሻገር ደግሞ እዚህ ጋር ፍሪ እንዳለ ይናገራልና you can access exam 2 ፍሪ መጠቀም ትችላላችሁ ይላልና እሱን ተው። አሁን እንዴት እንደሚከፈል ላሳያችሁ። እዚህ ጋር ኦፍላይን ቪዲዮ on how to unlock all subject ሁሉንም ሰብጀክቶች እንዴት ማስከፈት እንዳለብን ኦፍላይን የሆነ ቪዲዮ ያሳየናል ያለ ዳታ ማለት ነው። እዚህ ጋር ወደ ቪዲዮ እንግባና ቪዲዮን እንከታተል። ሰላም ኢቶማትሪክ ላይ እንዴት ሰብጀክቶቹ መግዛት እንደምትችሉ በዚህ 3-4 ደቂቃ ቪዲዮ ማሳያችሁ ይሆናል። እሺ እንጀምር። ከክፍያው በፊት 1 ደቂቃ ብቻ ያህል ስለ አፕሊኬሽኑ ትንሽ ልንገራችሁ። እዚህ ጋር እንደምታዩት 7 ሰብጀክቶችን ያካተተ ሲሆን ይህ ለናቹራል ለሶሻል ጭምር ነው። ከነዚህ ሰብጀክቶች ለምሳሌ አንዱን እንምረጠው። ለምሳሌ ባዮሎጂ። እዚህ ጋር እንደምታዩት ከ2008 እስከ 2011 ያለውን የኢንትራንስ ፈተና አካቶ ይዟል ማለት ነው። ለናቹራሎች የ4 አመት ፈተና ለ7ቱም ሰብጀክቶች ሲያካትት፣ ለሶሻሎች የተወሰኑትን የ2 አመት ፈተና የተወሰኑትን ደግሞ የ4 አመት ፈተና አካቶ ይዟል ማለት ነው። አሁን እዚህ የተቆለፉትን ለመጠቀም ፈልግ አፕሊኬሽኑ ክፍያ እንደሚጠይቅ ይነግረኛል። እዚህ ጋር ደግሞ ከላይ ትራያል አለ። ትራያል ለሙከራ ያዘጋጀ ነው ሲሆን እናንተ ክፍያ ከመክፈላችሁ በፊት ወዳችሁት አይታችሁት እንድትገዙ ስለምፈልግ ለሙከራ ፐርፐዝ ያህል ትንሽ ጥያቄ ብቻ ነው የሚይዘው። እሱን ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። እኔ ግን ታይም ሴቭ ለማድረግ ባክለብ ብዬው ቀጥታ ወደ ክፍያው ልሄድ ማለት ነው። እሺ አሁን አንሎክ ኦል ሳብጀክትስ የሚለውን ነካዋለሁ። እዚህ ጋር እንደምታዩት የባንክና የሞባይል ባንኪንግ ክፍያ መንገዶች አሉ፣ ባንኮች ማለት ነው። አከፋፈላቸው ቤዚካሊ ተመሳሳይ ነው። ከነዚህ ውስጥ አሁን ንግድ ባንክን አሳያችኋለሁ። እዚህ ጋር ደግሞ ከላይ ሲቢ ብር የሚል አለ። ሲቢ ብር የንግድ ባንክ ቢሆንም ትንሽ ልዩነት አላቸው። ሲቢ ብር በስልክ ቁጥር ምናምን ነው የሚንቀሳቀሰው። ንግድ ባንክ ደግሞ ያው በአካል ከፍላችሁ ወይም ደግሞ በሞባይል ባንኪንግ ሁለቱም ልዩነት አላቸው። ስለዚህ ሲቢ ብርና ንግድ ባንክ ላሳያችሁ። ሲቢ ብርን እዚህ ጋር በርጫለሁ። እዚህ ጋር የሚከፈልበትን ቁጥር ምናምን ነገር አይናገርም። ይሄን ያደረግነው በምክንያት ነው። ይህን ቪዲዮ ከተወሰነ ጊዜ በኋላ ለሚያይ ሰው ያኔ ቁጥሩ ሊቀየር ይችላል እና በተቀየረ ቁጥር ላይ እንዳይከፍል ወይም እንዳይሳሳት ጭምር ነው እንደዛ ያደረግነው ማለት ነው። እኔ የተከተልኩትን ስቴፕ ብትከተሉ ግን እዚህ ጋር በደንብ ያሳያችኋል ማለት ነው። የተቀባዩን ቁጥር ወይም የድርጅቱን ስም ክፍያ ከከፈላችሁ በኋላ ክፍያለሁ የሚለውን መርጣችሁ በሲቢ ብር ከከፈላችሁ በኋላ ብሩን ያስገባውን ሰው ስልክ ቁጥር ነው የምታስገቡት ከከፈላችሁ በኋላ ነው። ግን ይሄ እኔ አሁን ስላልከፈልኩ ባክ ብዬው ከፍዬ ማሳያችሁ የንግድ ባንክ ነው። ስለዚህ ንግድ ባንክ መርጧለሁ። አሁን እዚህ ጋር ያው ልክ እንደ ሲቢ ብሩ ተመሳሳይ ነው። አካውንት ቁጥሩን አልገለጽም በነገርናችሁ ምክንያት። ኦኬ አሁን አካውንት ነምበሩን ኦልሬዲ ስለማውቀው እዚህ ጋር ሃይድ ስለተደረገ ነው። ከፍዬ እመለሳለሁ። እሺ አሁን ፓውዝ አድርገው። ያው አሁን ከፍዬ ተመልሻለሁ። ስለዚህ ኢቶማትሪክ የሚለውን መርጫለሁ። ኦኬ በድጋሚ አንሎክ ኦል ሳብጀክትስ የከፈልኩት በንግድ ባንክ ስለሆነ ንግድ ባንክ ነው መርጠው ማለት ነው። እናንተ በሚመቻችሁ መንገድ መክፈል ትችላላችሁ። አሁን ክፍያውን ስለከፈልኩ ከፍያለሁ የሚለውን መርጫለሁ። ከከፈላችሁ በኋላ በሁለት አይነት መንገድ አለ። አንደኛው የደረሰኝ ፎቶ ወይም ደግሞ ስክሪንሾት በሞባይል ባንኪንግ ለሚከፍሉ ፎቶ ማስገባት ትችላላችሁ። ሁለተኛው ደግሞ ደረሰኙ ላይ ያሉትን መረጃዎች ለምሳሌ ብሩን የላከው ሰው ስም፣ ቲአርኤፍ ብዙ ላይ ይችላል። እዚህ ጋር ደግሞ ካላወቃችሁት ምንድነው የሚለውን በኤግዛምፕል መልክ እዚህ ጋር አስቀምጠናል ማለት ነው። ቲአርኤፍ የሚባለውን ደረሰኝ ላይ ለአብዛኛው ሰው ግን ፎቶ ማስገባቱ ቀላል ነው። ቶሎ ነው ደግሞ ፎቶ አፕሎድ የሚያደርገው። ኮኔክሽን ካላስቸገራችሁ በስተቀር በፎቶ ብታስገቡ ሞር ቀላል ነው። በዚህኛው ማስገባት ትችላላችሁ፣ ምርጫችሁ ነው። ስለዚህ አሁን ፎቶ መርጣለሁ። ፎቶ አንስቻለሁ ደረሰኝ። አሁን ሰሚት እለዋለሁ።
አሁን ክፍያው በዚህ ጊዜ ይጠራል ማለት ነው። እኔ የከፈልኩት ትክክለኛ ይሁን አይሁን ምናምን የሚለው በ60 ደቂቃ ውስጥ ተጣርቶ ከዛ እናንተ ከዛ ደቂቃ በኋላ ተመልሳችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ፖስት ላድርገው አሁን። እሺ አሁን ተመልሼ መጥቻለሁ። እስቲ አሁን ኢትዮ ማትሪክ የሚለው ልንካው። ሳብጀክቶቹ አሁን ተከፍተዋል ማለት ነው። እዚህ ጋር ቀደም ቁልፍ የነበሩት ለሁሉም ሳብጀክቶች አሁን እዚህ ጋር የዳውንሎድ አይከን አለ ማለት ነው። ይህ ሳብጀክቶቹ እንኳን በኋላ ዳውንሎድ ማድረግ ይችላል ማለት ነው። አሁን ፊዚክስን አሳይቻችኋለሁ። ቀደም ወደ ነበርበትም ባዮሎጂ ደግሞ ተመልሼ ቁልፍ የነበሩት ተከፍተዋል ማለት ነው። አሁን ኤግዛሞቹን ዳውንሎድ ላድርግ። የ2011 ዳውንሎድ አንዴ ዳውንሎድ ካደረጋችሁ በኋላ ኢንተርኔት አያስፈልግም። ለምሳሌ ዳታውን ማጥፍቼ ላሳያችሁ እችላለሁ። እዚህ ጋር እንደምታዩት የ2011 ሙሉ ጥያቄ ነው። ለምሳሌ ባዮሎጂ 100 ጥያቄ ካለው እዚህ ጋር በአንዴ 100ንም ያሳያል። ከዚህ በተጨማሪ ደግሞ እዚህ ጋር በዩኒት ከፍሎ 11ኛ ክፍል ያሉ ሲሆን እዚህ ጋር ደግሞ የ12ኛ ክፍል ማለት ነው። ከነዚህ ውስጥ አንድ ጥያቄ ብቻ ሰርቼ ላሳያችሁ። ራይት አዌይ ልበለውና መልሶን ሁለተኛው ጥያቄ ለምሳሌ ይሄ ነው። ትክክል ኮንኩ ራይት ያደርገኝና እዚህ ጋር ደግሞ ኤክስፕላኔሽን አለው ማለት ነው። ይህን ይመስላል። በዚህ መሰረት ሌሎቹንም ፈተናዎች ዳውንሎድ ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ በተቀረጸበት ሰዓት ኢትዮ ማትሪክ ከ95,000 በላይ ተጠቃሚዎች ያሉት ሲሆን ፈተናዎቹን አካቶ ይዞ ከዚህ በተጨማሪ ደግሞ ጥያቄዎችን በግሪድ እና በዩኒት ከፍሎ አስቀምጦ ይዟል። ይህን ይመስላል። መልካም ጊዜ። ተመልሻለሁ። የዩቲዩብ ቻናል ላይ ቤተሰቦች ከተመለከታችሁት ቪዲዮ በጣም የሚጠቅም ትምህርት እንደተገነዘባችሁ ተስፋ አደርጋለሁ። በጣም አስተማሪ ቪዲዮ ያለበት ነው። እነዚህን የብዙ የ2 የ3 የ4 አመት ጥያቄዎችን በአንድ ጊዜ የያዙ ቲዩቶሪያሎች ናቸው። ይሄ አሁን ከ2008 2009 10 11 12 እና 13 ማለት የ6 አመት አንድ ላይ ይዟል ማለት ነው። በጣም ተጠቃሚ ትሆናላችሁ። በ70 ብር ለኢንትራንስ በጣም ያግዛችኋል። እኔ ራሱ በጣም ተጠቅሜበታለሁ። ጥሩ ውጤትም ኢንትራንስ ላይ አምጥቻለሁና ይህንን ብትጠቀሙ ሞር ይሻላችኋል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ በሚቀጥለው እንዲሰራላችሁም የምትፈልጉትን ቪዲዮ ኮሜንት ላይ ማሳወቅ ትችላላችሁ። እስከዛ ግን ለፍሬሽማን ተማሪዎች የቲዩቶሪያል ክላስ ይቀጥላል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ይህ ስኩል ኦፍ ዩኒቨርሲቲ ስቱደንት ነው። ሁልጊዜ በዚህ ዩቲዩብ ቻናል የኮርሶች የአዳዲስ አፕሊኬሽን ትምህርት ነክ አፕሊኬሽኖች ትምህርታዊ መረጃዎች የሚቀርቡበት የዩቲዩብ ቻናል ነው። እንድትከታተሉት እጋብዛለሁ። ሳብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ የሚፎሰተው ቪዲዮ እንዲደርስላችሁ የደወል ምልክቷን ይጫኑ። አመሰግናለሁ። መልካም የዝግጅት ጊዜ ለሁላችሁ። ቴንኪው